ሰላም እንዴት ናችሁ? ውድ ተመልካቾቻችን፣ ውድ ተከታታይ ቤተሰቦቻችን ያለኔ ማን አላችሁ? ቆይ ደምለው ግን ሞጣው የሚሉት ሰውዬ ለምን እንደው ግን የማይልክልኝ ወይ መድኃኒዓለም አንተ። ኧረ ተው በሉት እስከዛ እንዳልመጣ ከምሬን ነው። ቲፑላ እኮ አብረን አዙረናል እኮ። ጠይቁት እስቲ። ከምሬን እኮ ነው። መቀለድ መስሏችሁ ነው እንዴ? እኔ አልፈታውም፣ የምፈታው እንዳይመስላችሁ። ከምሬን ነው እንዴ። ለምን ደግሞ አይሰጠኝም? ግዴታ እንደሱ መሳደብ አለብኝ እንዴ? እኔ አድርሱልኝ እንጂ እናንተ እንዴ። ከምሬ አያረ መልስ ስጡኝ በእናትህ። ከምሬ መልስ እንዲሰጠኝ አድርጉልኝ። ከምሬ ነው። ብሬን ይመልስልኝ ቢያንስ። እሱ አሁን ጥሩ ኑሮ ነው ያለው፣ እኛ ቢያንስ የለንም እንዴ። ያኔ የምሰራበት እንዳለ ስራዬን አበላሽቶ ነው ሄደው። ሌባ ሞላጫ ምን ይሼ ነው ግን እንዴ? እዛ ሄዶ ምንም ጥሩ ስራ እንደሰራ ነው የሚናገረው እንዴ? ከምሬን እኮ ነው። ቴፑላ አንድ ላይ ነበር የምናዞረው እንዴ? ጠይቁት። ከምር ይሄ ካልተናገረ እውነትም እሱ ውሸታም ነው ማለት ነው። በቃ ትክክለኛው ውሸታም ሰው ነው እንዴ። ምን አባቱ አርሱልኝ። ኧረ እባካችሁ ይሄ ሞጣ የሚባለው ሰው ይላክልኝ። በቃ በሆነ መንገድ አድርጎ እንኳን እኔ ያው ስራ አስፈታኝ እሱ እኮ ነው። ደህና ስራ እየሰራው ነበር እንዴ። ደህና እያዞርን እየሰራን እኮ ነው። መሀል ላይ እኮ ነው እንደዚህ አይነት ስራ እየሰራኝ እንዴ። እኔ ከዛም ወጣው ከክፍለ ሀገር። ያው አሁን ሸክም ምናምን ነው የምሰራው በሱ የመጣ እንዴ። ኧረ ለዚህ ዶንቆሮ አድርሱልኝ። ኧረ ለዚህ ወደል ማየብ ሰው እያደረሱልኝ እድ። ለማንኛውም ሼር ኮፒ ሊንክ አድርጉልኝ፣ እንዲደርስ አባዙልኝ። ባካችሁ እንዴ ለምናችሁ እስቲ ሼር አድርጉልኝ ሁላችሁም እንዴ። አሁኑኑ ገብታችሁ አድርጉልኝ እንዴ። በቃ ሞጣ የሚለው ስም ከሰማችሁ አድርጉት አሁኑኑ እንዲደርሰው። እናመሰግናለን። ለማንኛውም ቻው በሉ እንግዲህ። ለምን ነው ምንድን ነው እንዴ? አትጨቃጨቁኝ እናንተ።